ኢየሱስ ጌታ አይደለም በቃ እንተራረም እንጂ ፍሬንዶች እናንተ ከፈለጋችሁ ማድረግ ትችላላችሁ እኛ ስለገባን ግን ኢየሱስ ጌታ አይደለም እንላለን ኦኬ ኢየሱስ ጌታ ነው ካልን ግን የራሱ የኢየሱስን ትምህርት ደግሞ ዞር ብለን ማየት ይኖርብናል ኢየሱስ ለሁለት ጌታ መገዛት አትችሉም ብሎናል ኦኬ ስለዚህ አንደኛው ጌታ እሱ ራሱ የላከኝ ብሎ የሚጠራው እውነተኛ ፈጣሪና አምላክ ለሱ እንገዛ ከሆነ ለኢየሱስ መገዛት አንችልም ግዴታ ለሁለት አምላክ መገዛት አይቻልም ስላለ ማለት የራሱ ፕሪንሲፕል ስለሆነ ስለዚህ በኢየሱስ ራሱ አስተምሮ መሰረት እኔ ለሁለት ጌታ መገዛት ስለማልችል ኢየሱስን አክሴፕት አላደርግም ኢየሱስን እንደ ጌታ አልወስደውም ለምንድን አንድ ጌታ ስላለኝ የኢየሱስ ጌታ የኔም ጌታ ስለሆነ ሁለተኛ ገንዘብ ጌታ ነው አይደለ ራሱ ሲያስተምር ስለዚህ ሰው ወይ ገንዘብን ይመርጣል ወይ ጌታውን ይመርጣል አይደለ ስለዚህ ኢየሱስ ጌታ ከሆነ ኢየሱስም ጌታ ካለው እንደገና ገንዘብም ጌታ ከሆነ ሶስት ጌታ ኖራችሁ ማለት ነው እንቀጥል አለቃችሁ አሁን ስራ የምትሰሩበት መስሪያ ቤት ያለው አለቃችሁ ጌታችሁ ነው እንደፈለገ ነው የሚያዛችሁ እንደፈለገ ጌታ ማለት ወድቀ ተነስ ሲል ወድቀ የምትነሳለት ማለት ነው ይሄን አርግ ሲል እሺ ጌታ የምትለው ማለት ነው ስለዚህ አለቃህም ጌታህ ነው እንቀጥል ሌላ ጌታ የዚህ ዓለም ሲስተም ጌታ ነው ያስተዳድራል ይገዛል እኔ የዚህ ዓለም ሲስተም አይገዛኝም በጌታ ነኝ ብትል እንኳን ራሱ ጌታ የዚህን ዓለም ስርዓት እንድትጠብቁ አዟችኋል ምን አለ አባቴ ሆይ አለ ወደ ላይ ከዚህ ዓለም አውጣቸው አልልህም በዚህ ዓለም ውስጥ ሳሉ ጠብቃቸው ስለዚህ የዚህ ዓለም ጌታ ራሱ ይገዛችኋል ለሁሉም ሰሚት ታደርጋላችሁ አለቃ ጌታ ነው ላይ አተተርስተርስ ስኑን በራንሳ ነዛ ጋር ሲል እሺ ጌታ እሺ ብላ አለቅለቀት ሄደለ ከዛ ደግሞ የራሱ የኢየሱስ አምላክና ጌታ የሆነው ፈጣሪ ጌታ ነው ችግሩ እሱ በነፃነት ስለሆነ የሚያስተዳድረው አይቆጠርም ስለዚህ እኔ ጋር ኢየሱስ ጌታ አይደለም እኔ ጋር ኢየሱስ ወንድም ነው የኔ ወንድሜ ነው የኢየሱስ አምላክና